ሰላም። ዛሬ ደግሞ ስለ ዴት ላይ ስለምናረጋቸው ወይም ማድረግ ስለሚገቡን አለባበሶች እማነሳላችሁ ነው የሚሆነው። የተለያዩ ዴቶች አሉ። ኮፊ ዴት አለ። ቡና ለመጠጣት አንድ ሰውን ለመተዋወቅ ለማግኘት ጊዜ ልናሳልፍ እንችላለን። የእራት ዴት አለ። እንዲሁም ደግሞ ዴት ታይም ወይም ደግሞ ላንች ዴት ምሳ በልተን በዛውም ደግሞ የምንተዋወቅበት ሁኔታ ይኖራል። ስለዚህ በእነዚህ አይነት ዴቶች ላይ ምን አይነት ልብሶችን ወይም ስታይሎችን ብንከተል የተሻለ ነው የሚለውን በዛሬው ቪዲዮ ማነሳላችሁ ይሆናል። ውድ ቤተሰቦቼ ይህን ቻናል ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ መጀመሪያው ነው የምንሄደው። የመጀመሪያው ኮፊ ዴት ነው። ይሄም ቡና እየጠጣን ስለ ራሳችን እየተነጋገርን አንድን ሰው ለመተዋወቅ ጥረት የምናደርግበት ነው። ስለዚህ እንደዚህ አይነት ዴት ስንወጣ ቀለል ያለ ነው። ቡና እየጠጣን ወክ እያደረግን ሊሆን ይችላል ቡና ከጠጣን በኋላ። ስለዚህ ቀለል ያለና ብዙ ያልተካበደ መሆን አለበት የምንከተለውም ስታይል። ስለዚህ ቆንጆ የሆነ አለባበስ ሆኖ ነገር ግን እንዳልኳችሁ ብዙ ያልተካበደ እና አርቲፊሻል ነገር ያልበዛበት መሆን አለበት። ሜካፕም ማብዛት አያስፈልግም። ስለዚህ መልበስ ያለብን በእንደዚህ አይነት ዴት ላይ ጂንስ መልበስ እንችላለን። ጂንስ እና ብለውዞችን እንደዚህ ሸሚዞችን ቀለል አድርገን እንደዚህ እንደምትመለከቱት መልበስ እንችላለን። የምንለብሳቸው ጂንሶች በጣምም መጣበቅ በጣምም መስፋት የለባቸውም። የምንለብሳቸው ብለውዞች ከላይ ሸሚዞች ወይም ቲሸርቶች ደግሞ ከደማቅ ከለሮች ይልቅ ሶፍት ከለሮችን ብንጠቀም ጥሩ ነው። እንዲሁም ሜካፓችን መብዛት የለበትም። በጣም ላይት የሆነ ሜካፕን መጠቀም አለብን። እንዲሁም ደግሞ በጣም አንኮንፈርተብል የሆኑ ምቹ ያልሆኑ ጫማዎችን መልበስ የለብንም። በጣም ከፍታ ያለው ጫማ አድርጎ ወይም ደግሞ በጣም የሚያጣብቅ ጫማ አድርጎ አረማመዳችንን እስኪያበላሸው ድረስ መሆን የለበትም። ስለዚህ እነዚህን ስታይሎች እንደዚህ ቀለል ላለ ዴት መጠቀም እንችላለን። በጣም ነው የሚያምረው፣ በጣም ነው የሚያዘንጠው። አዘ ሴም ታይም ደግሞ ሲምፕል ነው፣ ሲምፕል ሉክም ነው። የመጀመሪያ ዴት እንደመሆኑም በጣም መካበድ ስለሌለበት። ሁለተኛ ደግሞ የእራት ዴት ነው ተከታታዮቼ። ይህም እንግዲህ በጣም ኤሌጋንት እና የሚያምር መሆን አለበት የምንከተለው ስታይል። ስለዚህ እዚህ ጋር መልበስ ያለብን መካከለኛ የሆኑ ብዙ ያላጠሩ ያረዘሙ ቀሚሶችን ብናረግ የተሻለ ነው። እንዲሁም ደግሞ እላያቸው ላይ እንደዚህ ፍሎራ ነገር እንደዚህ እንደምታዩት ፕሪንት ያላቸውን ወይም ቀለም ያላቸውን ብናድረግ በጣም ነው የሚያሳምሩን፣ ቦታውንም የሚመጥኑ ነው የሚሆኑት። የምናረጋቸውንም ጫማዎች ሂል ጫማዎችን ብናደርግ፣ ነገር ግን በጣም ረጃጅም ሂል ጫማዎችን አሁንም ማስወገድ ይጠበቅብናል። አጠር ያሉና በጣም ቆንጆ ሂሎችን ብናደርግ ክፍትም ሆነ ድፍን ወይም ደግሞ ሙሉ ለሙሉ የሚሸፍንም ቢሆን ሲምፕል መሆን አለባቸው። እንዲሁም ደግሞ ጆለሪዎችን ስንጠቀም በጣም ትልልቅ ጆለሪዎችን ማስወገድ አለብን። ቀለል ያሉና ቆንጆ ኤሌጋንት የሆኑ ወይም የሚያደርጉን ጆለሪዎችን መጠቀም አለብን። ሽቶ ደግሞ የማይረሳ ነገር ነው። ነገር ግን ሽቷችንን በጣም ጠንካራ የሆነ ስትሮንግ የሆነ ሽቶን ባንጠቀም ይመከራል። ለስለስ ያለ ሽቶን መጠቀም ይኖርብናል። ሶስተኛው ደግሞ የቀን ወይም ደግሞ የምሳ ዴት ነው። ለእንደዚህ አይነት ዴት ምን አይነት ልብሶች ይመከራሉ የሚለውን ስናይ እንደዚህ ሃይ ዌስትድ የሆኑ ሱሪዎችን ከላይ ብሎውዝ አድርገን ውስጡ ታክ አድርገን ብንጠቀም በጣም ነው የሚያምረው ለቀን ዴት። እንዲሁም ደግሞ ቀበቶና ትንሽዬ ቦርሳ ብናደርግበት ደግሞ በጣም ስታይሊሽ ያደርገናል። በነገራችን ላይ ለእንደዚህ አይነት ዴት ስኒከርም ማድረግ እንችላለን አብሮ እስከሄደ ድረስ ከላይ ከምንለብሰው ልብስ ጋር። ስለዚህ ስኒከሮችን ወይም ደግሞ አጫጭር ሂል ያላቸውን ጫማዎች መጠቀም እንችላለን። ስለዚህ ሴቶችዬ ለእነዚህ 3 አይነት ዴቶች እነዚህን ስታይሎች መከተል ትችላላችሁ። ከዛ ውጭ ደግሞ የተወሰኑ ቲፖች አሉኝ ዴት ላይ
ልንከተላቸው የሚገቡ ስታይሎች የመጀመሪያው ምንድነው? ቀለማትን ስንመርጥ በጣም ሶፍት የሆኑ ቀለሞችን ብንጠቀም ስታይሊስቶችም የሚመክሩት ነገር ነው። ለምሳሌ እንደ ሶፍት ፒንክ ነገር እንደዚህ እንደምታዩት ኦሊቭ ግሪን፣ ቤዥ፣ ጥቁር፣ ነጭ ያሉትን ቀለሞች ብንጠቀም የተሻለ ነው በልብሶቻችን ላይ። እንዲሁም ደግሞ ሜካፕ ስንጠቀም ማብዛት ወይም ደግሞ በጣም ደማቅ ሆኖ ፊታችን ላይ በሚታይ መልኩ መጠቀም የለብንም። ቅንድባችንን፣ ፀጉራችንን፣ ጥፍራችንን በጣም ጽዱ ማድረግ ያስፈልጋል። እንዲሁም ደግሞ ከንፈራችን የደረቀ ከንፈር በንፋስ በፀሐይ ሊሆን ይችላል፣ በስራ ድካም ሊሆን ይችላል። ይሄንን ማስወገድ ያስፈልጋል። እንዲሁም ደግሞ ቅድም እንዳልኩት የተጋነነ ሽቶ መጠቀም የለብንም። ቦርሳ ደግሞ ስንጠቀም በጣም ትልቅ ቦርሳ አይመከረም። ስለዚህ ትንሽ የሆነ ቦርሳ፣ አነስ ያለ ቦርሳ ብንጠቀም የበለጠ አለባበሳችንን ኢንቴንሽናል ያስመስለዋል ወይም ደግሞ ያደርገዋል። ስለዚህ በዛሬው ቪዲዮ ዴት ላይ ምን አይነት ልብሶችን ስታይሎችን መከተል አለብን የሚለውን አነሳሁላችሁ። ቀጣይ በሌላ የስታይል ቲፕ እመለሳለሁ። መልካም የማማር ሳምንት ባይ